ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ2020 በፍቅረኛሞች ቀን ወይንም ቫላንታይን ቀን ላይ ነው። ማይክል ኢንድሪክስ የተባለው እጅግ በጣም ስኬታማ የሆነ ሰው እና ሀብታምም የሆነ ሰው ነው። የኮምፒውተር አይቲ ኩባንያ ባለቤትም ጭምር ነው። በዚህ አጋጣሚ ሚስትና ልጆቹ እንግዲህ ለእረፍት በሄዱበት ሰዓት ላይ ኢንተርኔት ላይ ይገባና የሴተኛ አዳሪዎችን ገጽ ሰርች ያደርጋል። ሴተኛ አዳሪዎችን ይፈልጋል ማለት ነው ኢንተርኔት ላይ። በዚህም ፍለጋው ማጊ ዲባራ የተባለች የ30 ዓመት ወጣትን ይተዋወቃል። ማጊ ከባድ የሆነ የህይወት ታሪክ ያላት ሴት ነች። ገና በ5 ዓመቷ ጾታዊ ጥቃት ደርሶባታል። በ13 ዓመቷ ደግሞ ጎዳና ላይ ወድቃ ህይወቷን ለመምራት ስትል ወደ እጽና ወደ ወሲብ ንግድ የገባች ሴት ነች። ማይክል ደግሞ በተቃራኒው በጣም እጅግ በጣም ሀብታም ስለነበረ በቅንጡ መኪኖቹና ሄሊኮፕተር ላይ የሆነ ፎቶ እያነሳ ራሱን ሶሻል ሚዲያ ላይ ፎቶዎችን ፖስት የሚያደርግ ሰው ነው። ከዚህ ስኬት በስተጀርባ ግን ማይክል እጅግ በጣም አስፈሪ የሆነ ፍላጎት ነበር። ጀርባው ላይ እንደምታዩት እጅግ በጣም ሰይጣናዊ የሆኑ ምስሎችንና መላእክትን የሚያንቁ አጋንንት ምስል ነው ጀርባው ላይ የተነቀሰው። ማጊም ይህን ስታይ የሆነ የተበላሸ ነገር እንዳለ ገብቷታል፣ ጠርጥራለች። ነገር ግን ከሚያደርግላት ጥቅማ ጥቅም ከሚያደርግላት ድጎማ የተነሳ የመኪና የገንዘብ ስጦታ አንጻር እንደውም አብራው ይሄ የሰይጣናዊ ህልሙን አብራው ልትጋራው ፈቀደች፣ ወደደች ማለት ነው። ጊዜው እያለፈ እነሱም እየተላመዱ ሲሄዱ የማይክል ፍላጎት ግን ከቀልድ ወደ እውነተኛ ወንጀል ተቀየረ። ማይክልም ኢንተርኔት ላይ አንድን ሰው እንዴት በባዶ እጅ በፍጥነት መግደል እንደሚቻል ኢንተርኔት ላይ ገብቶ ሰርች ያደርጋል፣ ጎግል ያደርጋል። ማጊም ይህን ታውቅ ነበረ፣ ግን በጭራሽ እውነተኛ ግድያ ይፈጽማል የሚል ሀሳብ ጭራሽ በውስጡ አልነበረም። ጭራሽ ያደርገዋል የሚል ሀሳብ አልነበራትም። ማይክልም ገንዘብ ስላለው የበለጠ ዘና ለማለትና የበለጠ ፈታ ለማለት ከውጭ ሌሎች ሴቶችን ወደ መኝታ ክፍሉ እንድታስገባለት ማጊን ይጠይቃታል። ማጊም ያው ገንዘብ ስላለው በሀሳቡ ተስማምታ ሌሎች ሴቶችን ማምጣት ትጀምራለች። እዚህ ጋር ነው እንግዲህ ኬንዚ የምትባል የ32 ዓመት ወጣት ልጅ ታሪክ ውስጥ የምትገባው እዚህ ጋር ነው። How did you first meet her? She was my neighbor. She was your neighbor turned friend? Yes. Turned lover? Yes. ኬንዚ የማጊ ጎረቤት እና እንዲሁም የልብ ጓደኛዋ ነች። እንደውም ከጓደኝነታቸው እየዘለለ ሱሶችን አፕ ላይ እየተደራረጉ ነው የሚጠቀሙት ማለት ነው። ኬንዚም ልክ እንደ ማጊ በጣም እጅግ በጣም ሱሰኛ ነች። ኬንዚ ግን የምታሳዝነው ስደተኛና ማንም ረዳት የሌላት ብቸኛ የሆነች ሴት ነች ኬንዚ ማለት። ኬንዚም ከዋህነቷ የተነሳ ማጊን እጅግ በጣም ከራሷ በላይ ማጊን ታምናታለች። እጅግ በጣም ነው የምታምናት ማጊን ማለት ነው። ማይክል ግን ይህን ድክመቷን በመጠቀም ሊያጠቃት አሰበ፣ አቀደ ማለት ነው። ከግድያው 5 ቀናትም ቀደም ብሎ ማይክል ማለት ነው ኢንተርኔት ላይ ከሬሳ ጋር ወሲብ እንዴት ማድረግ እንደሚቻል ጎግል ማድረግ ጀመረ። ከዛም አልፎ ተርፎ የሾክ ሽቦ የት እንደሚሸጥ የት ማግኘት እንደሚቻል ሰርች ማድረግ ጀመረ። እቅዶቹን ሁሉ ወጥመዶቹን ሁሉ ዘረጋግቶ ጨረሰ። በጥቅምት ወር 2020 ላይ ኬንዚ አብራት ከምትኖረው ሴት ጋር ተጣልታ ተጋጭታ በጣም ደብሯት በጣም ስሜቷ ተጎድቶ ማጊን ታገኛታለች። That day and told me that she had just got into a fight with the woman that she lived with. ማጊ ምን ታደርጋለች? በቀጥታ ማይክል ጋር ትደውልና ኡበር እንዲልክላቸውና ወደ እሱ ቤት እንዲሄዱ ታደርጋለች ማለት ነው። ማይክልን በቀጥታ ኡበር ይልክላቸዋል። ተያይዘው ወደ ማይክል ቤት ይገባሉ ማለት ነው። እዚህ ጋር የማይክል እቅድ ምንድን ነበረ? 3ቱም እጾችን ተጠቃቅመው ማለት ነው የሶስትዮሽ ወሲብ መፈጸም ወይንም ስሪሰም መፈጸም ነበረ ፍላጎቱ የነበረው ማለት ነው። ኬንዚ ማጊን ስለምታምናት በምንም አይነት መልኩ አልጠረጠረችው። ነገር ግን በዛ አስፈሪ ምሽት ማይክልና ማጊ የጀመሩት ጨዋታ ወደ እውነተኛ ጭካኔ ተቀየረ። ማይክል በጭካኔ ኬንዚን አንቆ ገደላት። See, It's hard to accept. It is. ማጊ ጓደኛዋን ወደ እርድ ቤት የመራቻት መሆኑን እያወቀች በገንዘብ ፍቅር ምክንያት ዝም አለች። የኬንዚን አስክሬን ወስደው ገጠር ውስጥ ቀበሩት። ነገር ግን ወንጀል ተደብቆ አይቀርምና ፖሊስ ባደረገው ከፍተኛ ፍለጋ የኬንዚን አስክሬን ያገኛል። ወደዛው ማይክልና ዳጊን በቁጥጥር ስር ያውላል ማለት ነው። ዛሬ ላይ ሁለቱ ፍቅረኛሞች የእድሜ ልክ እስራት ተፈርዶባቸው በእስር ላይ ይገኛሉ። ማጊም እስር ቤት ሆና ይህ በማንኛውም ሰው ላይ ሊደርስ ይችላል፣ ይቅርታም እጠይቃለሁ ብትልም የፈጸመችው ክህደት ግን እድሜ ልክ ሲታወስ ይኖራል።
የዛሬው ታሪካችን እዚህ ላይ ያበቃል። በጣም አመሰግናለሁ ለነበረን ቆይታ። አዳዲስ ታሪኮች የትም ያልታዩ የትም ያልተነገሩ ታሪኮች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ታሪካችን በአዲስ ቪዲዮ እንገናኛለን። መልካም ጊዜ እመኝላችኋለሁ። ሰላም